ሀዲቃ አሚር መጅድ አንድ ሁለት ሄጄበታለሁ። የሄድኩት በጧት ነው። ምክንያቱም እኔ መዝናኛ ቦታ ከወጣው በጧት ነው። ፀሐይ ስለሚናፍቀኝ እዚህ ታሽጌ ስለምውል ማለት ነው። እና ጠዋት በጣም ደስ ይላል አየሩ። የውጭ ዜጋ ነው የምታዩት፣ አረቦችን ነው የምታዩ። አንድ ሀበሻ አታገኙም ማለት ነው። ምድረ ደከከናም ሀበሻ ግን ጨለማን ተገን አድርጎ የማይሰሩት ህገወጥ ነገር የተከለከለ ቦታ ላይ ተደብቀው የሚሰሩ ምድረ መሀይማት ሞልተዋል። ጋይስ አሁን ጥቅማችሁ ምንድነው? እንደዚህ ተሸፋፍናችሁ እንደዚህ ተደባብቃችሁ የወጣችሁት ምን ልትፈጥሩ ነው? ምን ልትፈጥሩ ነው ጋይስ? እነሱ ማያደርጉትን ነገር ህግ የምትተላለፉ ለምንድነው? አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወደኔ የተከበራችሁ ተመልካቾቼ እንዴት ናችሁ? ያ ጀማዓተል ኸይር፣ ዛሬም በሳውዲ አረቢያ ኢትዮጵያኖች ውርደት እንደቀጠለ ነው ማለት ነው። መቼም እኛ ኢትዮጵያኖች ለውርደት የተፈጠርን ህዝቦች ብንኖር በአለም ውስጥ በቃ ውርደታምና ቂለታም ዜጋ ቢኖር ኢትዮጵያዊ ነው የምለው እኔ በእርግጠኝነትና እነዚህ ኢትዮጵያኖች እንግዲህ በሳውዲ አረቢያ ምድር ሳውዲ አረቢያ ላይ የስንት ሀገር ዜጋ እንደሚኖር ታውቁታላችሁ። እናንተም ምን የስንት አይነት ዜጋ ሳውዲ አረቢያ ላይ ተሰዶ እንደሚኖር ማለት ነው። ግን በተአምር እንደዚህ አይነት ነገር እዚህ መንገድ ላይ ሀዲቃ ላይ ወጥቶ እንደዚህ አይነት ድርጊት የሚሰራ ሰው እኔ አላየሁም፣ እስካሁን ድረስ አልሰማሁም። የሚዋረዱት እነማን ናቸው? የኛው ኢትዮጵያዊ ከወር በፊት ባልሳሳት ከወር በፊት ይመስለኛል እዚህ ሀዲቃ ላይ ኢትዮጵያኖች ወንድና ሴት ሆነው ጸጉራቸውን ተገልጠው አርት ቀጥለው ምናምን በትግረኛ ሙዚቃ ሲጨፍሩ በዛን ሰዓት በጣም ብዙ ሰው እየተያዘ ነበር እዛ ሀዲቃ ውስጥ። እንግዲህ ከሀዲቃ ውስጥ ታውቃላችሁ መምኑዕ ነው፣ ገብቶ መያዝ የለም ሀዲቃ ውስጥ ያኔ የታወቀ ነው። ወደ ውጭ ወደ ሻራ ወደ ምናምን ልትያዙ ትችላላችሁ። ግን ሀዲቃ ውስጥ ከገባችሁ ይሄ መምኑዕ ነው፣ የሳውዲ ህግ። እዛ ገብቶ ፖሊስ አይይዛችሁም ማለት ነው። ግን የኛ ኢትዮጵያኖች ርካሽ ዘልዛላ ሰካራሞች እዛ ሀዲቃ ላይ ሄደው ሲጨፍሩ ወንድና ሴት ቪዲዮ ሰርቻለሁ ሲጨፍሩ በዛው የተነሳ ብዙ ሰው ተያዘ፣ ተፍቲሽ ተነሳ ማለት ነው። ዛሬ ደግሞ እዛው ሀዲቃ ላይ እንደምታዋቸው እነዚህ ሁለት ቅውልል እውነት እኔ በህይወትሽ ምን ትጠያለሽ ብትሉኝ ቅውል ሰው አልወድም ማለት በቃ የሆነ ሸም የማይዘው ሰው ምን ይለኛል የማይል ሰው የማያፍር ሰው ቅውልል ያለ ሰው እንዴት እንደሚያስጠላኝ ማለት ነው። እና እንግዲህ እንደምታዋቸው በቬሎና በሱፍ ለመጀመሪያ ጊዜ ኢትዮጵያኖች በሳኡዲ ምድር እንግዲህ ኢትዮጵያኖች እኔ የመጀመሪያዎቹ ብዬ ነው የማስባቸው። ብዙ ሰው እንግዲህ እንደዛ ነው የሚያስበው። እንዲህ አይነት ነገር እስካሁን አይተንም አናቅም። ሰርግ የሚደረገው አቅም ያለው ገስር ኢሽተራሃ ይዞ እዛው ዲያጎዱን ጨርሶ ሰክሮም ተራቅጦም ተጋሎም ጨፍሮም ይወጣል። አቅም የሌለው ደግሞ ከቤቱ ቡናውን ምኑን ፍርሽርሽ ፈዋኪውን ምናምን አድርጎ እዛው ቤት ሰርግ አድርጎ እዛው ዲያጎዱን ይጨርሳል። እነዚህ ደግሞ ቬሎና ሱፍ ለብሰው እየተጓተቱ እብድ ውሻ ይመስል እብድ ድመት ይመስል እየተጓተቱ ይሄው ሀዲቃ ወጡ። ያ ጀማዓ ምንድነው ጉዱ ዘንድሮ? የእውነት በጣም የሚገርም እንደዚህ አይነት ሙድ አይታችሁ ታውቃላችሁ? ሰርግ ሀዲቃ ላይ ማለት ነው። ሰርግ ሀዲቃ ላይ በጣም ነውር ነው። በጣም ነውር ማለት ነው። እንደዚህ አይነት ነገር በጣም የወረደ ነውር ነው። እንዴ ሀዲቃ ማለት እኮ መዝናኛ ቦታ፣ መናፈሻ መዝናኛ ቦታ ነው። ያን የግል ቦታ አይደለም። ሀዲቃ ታውቃላችሁ? የህዝብ ነው። ይሄ ቦታ የህዝብ ነው። የግል ይሽተራሃ ስትይዙ ገስር ስትይዙ የግል ነው። ከፍላችሁ ተከራይታችሁ የግላችሁ ነው። ሰዓታችሁን እስከምትጨርሱ ድረስ እንደፈለጋችሁ መሆን ትችላላችሁ። ይሄ ግን የህዝብ ቦታ ነው። ሀዲቃ መናፈሻ የደበረውም ምን ያለውም እዚህ ወጥቶ የሚናፈስበት የሚዝናናበት ድብርቱን የሚያላቅቅበት ቦታ ስንት ህዝብ የሚሰበሰብበት ቦታ ነው። እዚህ ቦታ ላይ እነዚህ ሰዎች ግን በዲፍረት እንደው ሴቷ ቀውልል ብትሆን ምን አለ ወንዱ ነቃ ቢል፣ ወንዱ ቀውልል ቢሆን ሴቷ ነቃ። አይ ይሄ ነገር አይሆንም፣ እንደዚህ ከልከል። አንድ ሰው መስመር ሲያለፍ ድንበር ሲጥስ የሆነ ሰው ከልከል። እንደዚህ ብታደርጉ ምን አለ? ተያይዛችሁ ሁለቱም ሀዲቃ ተወጣላችሁ እንዴ ነው? ጠይብ እናንተ ሁለታችሁ መሽ ቀውልል ናችሁ። ቀውልል ማለት ነው አስለን ዲስት ግጣሙን አያጣም፣ ዲስት ግጣሙን ያገኛል ማለት ሁለታችሁም ቀውልል ቀውስ ናችሁ። እሺ በአካባቢያችሁ ያለ ሰውስ የለም ማለት ይህ ነገር አይሆንም፣ ሀዲቃ አይሆንም። እንደዚህ ያለ ነገር በሳኡዲ ህግ አይፈቀድም ምናምን። ፎቶ መነሳት ከፈለጋችሁ ደግሞ እዛው ፎቶ የሚያነሱ ኩፌራ ቤት ምናምን እዛው አትነሱም። እንዴት ተጃጀላችሁ? ኧረ መንጉር ነው ዘንድሮ ሳኡዲ አረቢያ ላይ
ሳውዲ አረቢያ ላይ የምናየው ጉድ ዘንድሮ ይሄ ገና ትንሹ ነው። ገና ብዙ ጉድ እናያል ሲጀመር ማለት ነው። ለምን በቃ አሁን ላይ ህዝቡ ይሄ ጋማ ተከፈተ እንደ ጉድ ይመጣል። አሳብ የሌለው ወንድ፣ አሳብ የሌለው ሴት። ከዛስ የኢትዮጵያ ያሉ ይመስል ጸጉራቸውን ገልጠው ምብርታቸውን ገልብጠው ወንዱም እንደዚህ ተንጨፍሮ ጅኒ መስሎ በቃ ይወጣል በየመንገዱ። ይሄ ገና ነው ሲጀመር ማለት ነው። ይሄ ምንም አላየንም ጭራሽ። ቀጣይ ደግሞ እንግዲህ ምን እንደምናይ አይግረማችሁ። ምን እንደምናይ ገና ብዙ እናያል። ምድረ ሰካራም እውነት እኔ በጣም ነው የገረመኝ። እንደዚህ አይነት ጉዳይ አይቼም ሰምቼም ስለማላቅ እንግዲህ ቤተሰብ ፍርዱን ለእናንተ ትቻለሁ። የእውነት እኔ በጣም ነው የገረመኝ። ሱብሃንአላህ በዚህ ልክ መዋረድ እና እንደዚህ አይነት ነገር እንግዲህ ካልሀበሾች እንደዚህ ምናምን ሲጀመር እናስታውቃለን እንጂ እኔ አላቅም። እኔ የገረመኝ አላቅም። እኔ እንደዚህ አይነት ነገር ስለማልወድ ይመስለኛል በደንብ ያኔ አልወድም እንደዚህ አይነት ነገር። እኔ ግን ያኔ ለራሴ በጣም የሚደብር ነገር ነው የታየኝ እና የሚያስጠላ የሚቀፍ ነገር ሆኖ ነው የታየኝ ይሄ ነገር ማለት ነው። እናንተ አላቅም ተመልካች፣ ይሄ ቪዲዮ የሚደርሳችሁ በእናንተ እይታ በእናንተ አስተሳሰብ ይሄ ነገር አይ ምን ችግር አለው ተጋቡ ሀዲቃ ሄዱ ምናምን ብላችሁ ታስባላችሁ? ኢትዮጵያ ቢሆን ችግር የለውም። አገራችሁ ነው፣ የታወቀ ነው ሲጀመር ኖርማል ነገር ነው። ኢትዮጵያ ላይ ተገብታችሁ ቬሎ ለብሳችሁ ከሚዜዎቻችሁ ጋር ባልና ሚስቱ ምናምን ታጅቦ መናፈሻ ሄዶ ፎቶ መነሳት፣ መናፈሻ መዝናናት ምናምን ይሄ ሀገራችን ችግር የለውም፣ ባህል ነው። ማየት ያለባችሁ የምትኖሩበትን ሀገር ባህል ነው። የሀገራችሁን ባህል መከተል ያለባችሁ የምትኖሩበት ሀገር ባህል። እንደዚህ አይነት ነገር እናንተ ስታደርጉ እናንተን ብቻ ሳይሆን የሀገራችሁን ስም ነው የምታጠፉት፣ የህዝባችሁን ስም ነው የምታጠፉት። እነዚህ የማያፍሩ እነዚህ ቆሻሾች እነዚህ እንዲህ ናቸው። በቃ እውነት በጣም ይገርማል። አጫሽ ሰካራም ኢትዮጵያ፣ በሲኪን ሰው ወቅቶ የሚገል ኢትዮጵያ፣ ምን የሚገዳደል በሱ ኢትዮጵያ፣ በቃ በየመንገዱ የሚጃጃለው ኢትዮጵያ። አሁን ደግሞ እነዚህ ኢትዮጵያ ያሉ ይመስል ሳኡዲ ምድር መጥተው እንዲሁም ምርጥ ሀዲቃ። ይሄ ሀዲቃ ወላሂ ሳኡዲ አረቢያ ውስጥ ጅዳ አሚር ማጅድ ሀዲቃ አሚር ማጅድ ነው። ቆንጆ ሀዲቃ ነው። ያኔ በጣም ፌመስ የሆነ ሀዲቃ ነው። የድሮ ስለሆነ በጣም ታዋቂ ሀዲቃ ነው። አሁን እየታደሰ ቆንጆ እየሆነ መጥቷል። እዚህ ቦታ ላይ እንግዲህ እነዚህ አገሩ ነጻነት ሰጠ። ለምን እዚህ በተለይ ጅዳ በጣም ነጻነት አለው። ወጥቶ መዝናናት ምናምን እንደፈለጋችሁ ሻየር ተቀበሉ ምናምን። በዚህ ልክ ሰርግ ምን ነው አዳራቸውንም እዚሁ አድርጉት በአንድ እግር። የምር እኔ ሌላም አልታየኝ። እንደዚህ ካደረጋቸው አይቀር አዳራቸውንም እዚሁ አድርጉት። የራሳቸው ጉዳይ። የእውነት ዜግነታቸው ቀይሮ ረቢስሚላ ሽፉ ከፍ አካሄዳቸው ምንም ማፍረት የሚባል የላቸውም። ግን እውነት እዚህ ያውም አሁን እዚህ ጋር ብዙ ሰው ስለሚኖር በእርግጠኝነት ሰው አፍጦ እያየኑ ምንድን ናቸው እነዚህ መጀኔ ናቸው እብድ ናቸው ምናምን እሻታ ሐረካት ምናምን። ሰው እንግዲህ በእርግጠኝነት ከካሜራ ጀርባ እየተገረመ ነው ያለው። ሹፍ ያላፊ አግዳሚ ሰው በዛ በዚህ የሚቀመጥ ሳር ምናምን ስላለ አየር የሚቀበል ሰው ሞልቷል። ርዕስ በራችሁ እንዲሁ ወላሂ ለአዚም በጣም የሚያሳፍሩና የሚያዋርዱ ጉዶች። ወዴት እንሄድ? ወዴት ሄደን እንኖር? አላኩልሃል ቤተሰብ ይህንን ይመስላል። ላይክ ሰብስክራይብ አድርጉ። እንደዚህ አይነት ጉዲ ካያችሁ ያው